ይኸውልህ ይሄን ቪዲዮ ደግሞ ያ ያራዳ ልጅ ጀለስ አለ አይደለ? የፊት ለፊት ጸጉሩ ክፉኛ የሳሳው ግን ምርጥ ያራዳ ልጅ ለሆነው ለሱ ላክለት። ምን ትለዋለህ መሰለ? ወንድሜ ከፊት ለፊት ጸጉር በላይ ነው እሳሳልህ፣ ምርጡ ወንድሜ በለው። ከፍሉካ ጸጉር በላይ እሳሳልሃለሁ ብለህ ላክለት። ይመቻችሁ። Roses are red ምስኪኑ ልቤ አንቺን ይመኛል። ፎሎ ያደርገኛል፣ አንፎሎ ያደርገኛል። ፎሎ ያደርገኝና ሁለት ቀን ቆይቶ አንፎሎ ያደርገኛል። ምንድን ነው? አባ ሰላም ነው? እንዴት ነህ? መልክተኛው ቆይ ሰማኸኝ? ቆይ ሰማኸኝ? በመልክተኛው ወይ አይ አይደለም ይኸውልህ ወንድሜ ቆይ እዚህ አካባቢ ቤርጎ የቱ ጋር ነው ያለው? ቤርጎ እዚህ አካባቢ አይደለም ተጣምዷል። እዚህ ጋር ፍቅር አለ፣ ጸጉር ግን የለም። እዚህ ጋር ግን ፍቅር አለ፣ ጸጉር አለ፣ ቁመት አለ። ነው ያራዳ ልጆች በጣም የሚያዝናናኝ ነገር ቢኖር 90 ውስጥ ያለ ንቅሳት ነው። አሁን እኔ ለደህንነቱ ሲባል ጋቢናውን አላሾፋችሁም ጀለሴ ነው ማለት ነው። እና ይሄንን 90 ውስጥ ነው ሻራሪት ብለው ነው የነቀሱት። ሻራሪት ይሁን ቅማል ይሁን የኮሮና ምልክት ይሁን ጸጉሯን ሁለት ቦታ የከፈለች ሕፃን ልጅ ይመስላል። እናንተ የመሰላችሁን ኮሜንት ላይ ጻፉ። ይሄ ንቅሳት ግን በቃ ብዙ ሰፈር አለ። በተለይ አሞራ ተብሎ ደግሞ እንትናን አይተዋል አይደል? የአሞራ ይሁን ዝርዝር የለኝም። ድፍን ነው ክፈይ። ዝርዝር የለሽም? ድፍን ነው እንሂዳ። ዝርዝር የለኝም። ክፈይ። ድፍን ነው ያስኩት። ወይ አባ እዩ ዝርዝር አለሽ እንዴ? ድፍን ነው ፓርኪንግ እንዴ? ድፍን ስንት ነው? ቆይ አንቺ ድፍን ስንት ብር ድፍን ነው? 200 ነው። 200? እኔ በእናትሽ ያንቺን ድፍን እኔ 1000 ብር ልግዛሽ። አንቺ 1000 ብር ይሄው እኔ እንዴ ሁሉም ቦታ ድፍን ሙሉ ጫልኩሽ እኮ ነው። እሺ ድፍን ነው የራስሽ ጉዳይ። ባይዛውን ስንት ፎሎወር ነው? አምልጥ እየዞርሽ ነው አናግራቸውን ከመቡስ ፕሮግራሙን መከተል ረጋተኝና እናትዬ ምን ሆነሽ ነው? ምን አጋጥሞሽ ነው? እንትላችሁ እንደዚህ ያለ ነገር ልቤ ስለሚነካኝ ነው። ይኸውልህ የአርሰናል ደጋፊው ጀለስ ሚስት አላገባም ብሎ ካስቸገረ አሻማለት፣ ከጎን ክሮስ አድርግለት፣ ከኮርና አንሳለት። ያን ያገባታል። እነዚህ ኮርናሞች ጎል ከኮርና ብቻ ዲው አርሰናል ጨዋታ በጣም ኮርና ሙላ። ሲቲ የሲቲ ደጋፊዎች በስራ ቦታ ስራ እንኳን የላቸው፣ በየትምህርት ቤቱ አጽናኗቸው የሲቲ ደጋፊዎችን። ወያሎቹ ይኸውላችሁ ይህንን ውጤት እስከ እሁድ እየሸለላችሁ ጠብቁን። ከዛ ካሪክ ይነድፋል። ሲቲን እንደነደፈው ሲቲን እንደለከፈው ካሪክ ይለክፋል። ትረጋጋለህ። እናት ስልክሽን ስጪኝ፣ አንዳንድ ጊዜ እንደዋወላለን። ዞር በል ቻምፒዮንስ ሊግ የሌለው ወንድ አይመችኝ። እናት አንዳንዴ እንድንደዋወል እኮ ነው። እባክሽን ስልክሽን ስጪኝ። በል ዞር በል ቻምፒዮንስ ሊግ የሌለው ወንድ አይመችኝም። ዋው የኔ ወድ 0911 ዝም በይ አንቺ ማለት ቻምፒዮንስ ሊግ ዲገር ነሽ። ኤክስፖዝድ ሆነሻል። ና ማለት ቻምፒዮንስ ሊግ ሰውዬ ና ማለት ቻምፒዮንስ ሊግ ሰውዬ። ኦ ማይ ጋድ የሚገርም ነገር ነው። ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war. What? ገብተዋል። ሰው ተከበናል። the only thing I got is ሳንጃ ነው ያስኩት። ሳንጃ ነው ያለኝ። ሰው ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ የነበረ ወደ ታች ነው። ቆፈርኩ። No way. Yes way I find a way. Yes way ቆፍሬ 30 ደቂቃ ጋንታይን ይዤ ቆፍሬ ብቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች አይዴግ ፊልም የሚመስል ገረመህ ብሮ። ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ። ተኳሽ ነበር፣ መትረየስ ተኳሽ ነበር። ሄጅ ኬት የመጣ ይመስላል። መትረየስ ተኳሽ ነበር። ሶ አይ ዋዝ በቃ እየተኮስኩ ነበረ። ጠላት እያጠቃን ነው። ሶ በዛ ሩምታ ውስጥ ጥይት አለቀማ። ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት። ለምን አለኝ። እኔን እመነኝ፣ ዝቅ አድርገውና ወደ ኋላ ንደው አልኩት። ዝቅ ሲያደርገው ኮፍያቸውን እየወለኩ
ኮፍያቸውን ይገው በኩ ኖ ዌይ እዛ መልኩ ጠላትን ረታ yes way እኔ አርበኛለሽ ነኝ ጆሊ ባርጊጊዮ ወጥቷይ ሞታራዳ በማተቡ ኖሮ ሚዜ መሆን የማልወደው ሙሽራዋን እንዳላማልላት ስለምፈራ ነው። አንተ የምትፈራው ሙሽራዋን እንዳታማልላት ሳይሆን አጃቢዎች እንዳይረግጡ ነው። ሰርግ እንኳን ብትሄድ ማለት ነው ኬኩ ላይ የሚቆመው አሻንጉሊት ነው እንጂ ሌላ የተለየ ነገር አትሆንም። ያራዳ ልጅ። ሲቀጥል ደግሞ የዳናይት ዲምፕል ዋቢ ሞላል አቷኝም አንተ እዛ ውስጥ አይን ደግሞ ምንሽ ነው? ሆድህን ተረግጠ ነው የሚመስለው። እንደዚህ እንደ ሻንጣ ገልብጬ በአይንህ ነው ምነዳህ። የሰው መሬት ለመሬት ሙጅማ እንተነም ሻማን ማንጎዳሽ ቢሏት የተጫረብኝ ክብሪት ሳይሆን ውስጤ ያለው ክር ነው ምናምን የሚል ድምፅን በሙዚቃ አጅባችሁ አስገብታችሁ የምትመሰጡ ሰዎች ፍቱን። ሰዎች ላይወዱ ይችላሉ። አንተ ግን ወደፊት መሄድህን ማንም ስላንተ ጉዳዩ አይደለም። እመነኝ። ሁሉም በዚህ እሳት በሆነ ኑሮ ተርተር እያለ ነው። እንኳን ያንተ ላይፍ ላይ ገብቶ እንትን ሊጨርር ማለት ነው። በእርግጥ ይኖራል ጨረር፣ ግን አትመሰጡ። ይሄ ኔጌቲቭ ኢነርጂን ማኒፌስት የሚያደርጉ ቪዲዮዎች ላይ አትመሰጥ። ጭር ባለው ምናምን የሚለውን አስገብተህ ምናምን አትመሰጥ። ማንም ስላንተ ይኸውልህ የራሱን ሩጫ ነው የሚሮጠው። ሰዎች ስለጠሉ ወደኋላ አትሂድ። እንዲህ አይነት ፖስት መፖስቱ ሰዎች በእናታችሁ ፍቱን። በቃ በቅቶናል። እኔ በቅቶኛል። ፍቱኝ። ያለ ስም ዳግም ከሆነ ማለት ነው ለቤተሰቦች ምንም አልገረምካቸውም ማለት ነው። ተወለደ ነው ድጌ ነው እንዴ ምናምን የተባልከው ከምንም ማለት አልደነቃቸውም፣ አልተጨነቁም። ስምን ሲወጡ የታናሽ ወንድሜ ስም ዳግም ነው ባይተው ገብርኤል አዝናል። አረ ቺክናት ምናምን ሲባል በቃ ዳግማዊት በሏት ምናምን የተባላችሁት ዳግማዊት ምናምን ተበላችሁ። ምንም ለቤተሰብ አልገረማችሁም። ጆብ አረጋችሁ ደባለፈ አይደል በቃ ድጌ በሉት ምናምን። ለማንኛውም ለዳግማዊት ላጉላት። አንድ ጥያቄ ልጠይቅ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋ ነው ወይስ የቱ ጋ ነው? አቢ እኮ አስፋልት ሲሻገር ግራና ቀኝ መዞር አይጠበቅበት፣ ቀጥ ብሎ ነው የሚሄደው። አንተ ገና ሳትወርድ አይንን ባይነ ያገር ያወራ ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። የሆነ ከፈለግን ሁለት ኳስ እናያለን። አቢ ቴኒስ ጌም ሲጮት ሳይሆን እነዚህ ቆሞ ሁለት ነው። በቂ እንደሚሉ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። የአቤል ሳቅ በጣም ነው እንቁላል ልጥል ነው እንዴ ይኸውልህ ፕሪንስ ማለት ነው። 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋል አሉት። ሰማህ እንደተጣላ ከማን ጋር? አዎ እሺ ከጓደኛዬ ጋር ተኝተሃል። ኧረ ዝም በል። አንድ አልተኛ ነው ልጅቷ የምታስተኛ ነበር። ልጅ አንድ ማለት ባልሰሩት ተኝተሃል ተብዬ አንዱ የአርሰናል ደጋፊ ማለት ነው። ኧረ እኔ እዩ ዋንጫው እኮ አይደለም የሚያናድደኝ ውስጡ ያለው ፋይል ነው። ጋይስ ስሙኝማ፣ ሙዳችን ከተመሳሰለ ፎሎ ታደርጉኛላችሁ። እኔ ብቻ ነኝ። አንተ እውነተኛ የእንትን ሃይማኖት ተከታይ ከሆንክ ይሄን ቪዲዮ እስከ መጨረሻው ታይና ለ5 ሰዎች አሳልፈዋለሁ። ይፈጠነ አንተ ይሄን ቪዲዮ ካሳለፍክ ገነት እንዳለፈ የፈጠነ ነው ማሳልፈው። ለምን ሊያነካኩኝ ነው። ገብቷቸዋል። እኔ ማንም ቲክቶከር የምን ሃይማኖት ተከታይ እንደውም ዲተርማይን አያደርግም፣ አይመለከተውም። ሃይማኖት የግል ስለሆነ ማለት ነው። አንተ ይሄን ቪዲዮ ካሳለፍክ እንትን እንዳረክ ቁጠር የፈጠነ በቃ እንደሱ ማሳለፈው ቪዲዮ የለም። በቃ ኢነርጂያችን ተመሳሳይ ከሆነ ፎሎ አድርጉኝ። እኔ እንደዚህ አይነት ቪዲዮ ነው በጣም ቶሎ ማሳልፈው። ይሄ ለማነካካት የሚደረግ ጥረት ነው። ምክንያቱም ልክ ነው ብዬ አላስብም። ሰዎችን በእምነታቸው ያንተን ቪዲዮ እንዲያዩ ማስገደድ ተገቢ ነው ብዬ ስለማላስብ ማለት ነው። ይመቻችሁ።
እናቴ ከምጧ በላይ ያስቸገራት ማለት ነው እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው 2 ቀን ነው የፈጀባት ዋው 2 ቀን ዋው ሌላውን ቶ ጧት በታየውበት ኩቺ ማታ ልታይ ማታ በታየውበት ኩቺ ከሳሳት ልታይ ከሳት ያለው ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለው ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ ኩቺ ኦኬ ኤስቲዲ ነበር የሚሉ ዋው 100 ብር ወድቆ ማለት ነው 100 ብር አላነሳም ጓደኞቼ ይስቁብኛል ዋው ፍንጭት ይታያል ዋው 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 ወያለው ዋው ቻይፋ ዘፈን በእኛ ጊዜ ቀረ እስቲ ኩዲያ ስትመር እንበል ያ ጀማ ነብረር እንለበል ምን እሱን ትላለህ ባብዬ ልጆት ግን ሺሃት ላሳርጋት እጥፍ ልበል ወይ ይያት አይ ጊዜ ፎል ያረጋኛል ኤውል ባዮሎጂ ኢዝ ዘ ስተዲ ኦፍ ሊቪንግ ቲንግስ ኦንሊ ነው የሚለው ሊቪንግ ቲንግስ ኤንድ ናን ሊቪንግ ቲንግስ ህይወት ያላቸውና ህይወት የሌላቸውን ነገሮች የሚያጠና ፊልድ ባዮሎጂ ይባላል አንተ ልጅ ቆይ አልተማርክም ወይስ አውቀህ ያደረግህ ላሳየህ አሁን አሹፈኝ መናት ታለው ምን ይላል መሰለ ባዮሎጂ ኢዝ ዘ ስተዲ ኦፍ ሊቪንግ ቲንግስ ኦንሊ ዝም ብለህ ትከራከርሽ ያው ተሸነፍክ ምን ልታመጣ ነው ሲጀመር ጥቁር ነህ ጥቁረቴ ምን አገናኘ ላስታውስ ብዬ ነው ከረሳኸው አንድ ክርክር አሸነፍኩ ብለህ ደስ ይላል እንዴ ህይወት ላይ እኮ ተሸንፈን የጀመርከው በጥቁረት ነው ምንድነው ቅሪላ ባሪያ ስትወለድ እንዲህ በከሰል ማዳበሪያ የተቀበሉህ እኮ ነው አለብዙም እንዴ ከሸሚዙ ጋር ብዙ አራቁተን ወጣወራይ ነው ይመስል ላንተ የመጣ ብርድ እኔን እንዳይመታኝ ልበስ ይሆናል እኔ 17000 ሴቶች ጠይቆኛል እንትን ያመሃል ብለው ነው ያመሃል እንዴ ብለው ነው የጠየቁ ፈረስማ እንትን ልቤን ጉትት የሚያደርግ ፍሪክ ነው ይሄ ልጅ ስንት አመት 3 አመት ልቤን እየጎተተው ነው ጃሞ በህይወቴ የአርሰናል ደጋፊዎች ሲበሉ ያለው ያስጋለ በጣም ነው የገረመኝ እግዚአብሔር እዚሁ ላይ ፈጣሪ እንዲበቃችሁ ያርጋሜን አንተስ በላይታ He said dollar don't be 1,600. Say that we no get go ዩሲኤል ፋይናል የትኛውን ማሊያ ልልበስ ቆይ ላስመርጣችሁ ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ሊበላ ቻምፒዮንስ ሊግ ያዙ ቆይ ማለትም ወዴት ነው የት ልትሄድ ነው ቆይ አይ እንደዚህ አይደለም እንዴ እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላ ነው ቻው ሳትለን እንዲህ ልንለይ እንዴ ያዙ እንደዚህ ቻው ሳንባባል ዝምታችን ገደል ይግባ ሰዎች ያስቀይሟቸዋል ይገፏቸዋል ከጀርባችሁ ምናምን እያለ የሚጀምር ቪዲዮ እኔ እናንተ ናችሁ ኮሽታ ያለባችሁ ይመስለኝ እስቲ ስለ ራሳችሁ ባህሪ ደግሞ ንገሩ ለምንድን ነው ሰዎች የገፋችሁ እግዚአብሔር አንዳንድ ሰዎች ጓደኛ መስለው እባብ እንደፈባብ እንደዚህ አበቃ አንፈልግም የእናንተ ችግር ቢሆንስ የአንድ ሳይድ ኦፍ ዘ ስቶሪ ለምንድን ነው የምንሰማው ሁለቱንም ሳይድ ኦፍ ዘ ስቶሪ ያስቀየመን ሰው እየጠራው እናስማማችሁ ማርያም ምንድን ነው እዚህ እየመጣችሁ መቦጭቁት ሰቡኝ እንትን አይነት ሰዎች ገጥሟቸው ያውቁ 80 ሺህ ብር ነበረኝ 20 ሺህ ብር ነው እዛ ኮንዶሚኒየም ከፈልኩ 30 ሺህ ብር ማዘር የሆነ ነገር እንትን አለችኝና እዛ ሰጥቻት 22 ሺህ ብር የሲስተር እንትን ነበረ እንዳዝ ምናምን ብለው ያጣጡትና 150 ብር ይዛል የለም እንደዚህ አይነት ሰው ሃኒ ወይ ቆንጆ ግጥም አለኝ ላንቺ እሺ ትኩረታችን ዓለም ዋንጫ ላይ ሆኖ ነው እንጂ ሳናይ ቀርተን አይደለም
እናወራለን። እያወቅሽው በየ ተጠምዷል ነው ብልሽ የማልያየው በየ። ለማንኛውም ማለት ነው ዛሬ የአራዳ ልጆች ከባድ ቋጠሮ ነው የሚቋጠረው። ገብቷል። ንጉሱ ይጫወታል። ማንም አፉን ቢከፍት ንጉሱ ነው። ገብቷቸዋል። ደሞ ቢያልፉ መድኃኒዓለም ግን አይወላ አንተ አሁን ምን የማወራው ስሙ የዓለም ዋንጫ አይታወቅም። የሆነ ቡድን እየታሸ ሄዱ ሊበለው ይችላል። ይሄ ግምት ነው። ግን ፈረንሳይ ጭራቅ የሆነች ቲም አለች። ለማንኛውም ማሊያው እንዴት አያችሁት? እኔ በማሊያው ፍሌክስ ላድርግ ነው። ቤት እስክደርስ አላስችል ብሎኝ ላይ ደረብኩት። በቃ በጣም ትግርኛ ሙዚቃ በሉኝ ስደርብ። ደግሞ በየ ማሊያውን ከፈለግከው እንደንም ማሊያ ከፈለግ ከታች ጎሬላ የሚል አካውንት አለ ማለት ነው። እሱን ደቅ አደርግልሃለሁ። እዛ ሄደህ ታጠምዳለህ ማለት ነው በየ። ሜትሪክሷ ቪዲዮን ወደነዋል፣ ግን የትኛውን አንተ ላይ ልፈልግ